የት ነው የሚጨቃጨቁት? ምስራቅ አፍሪካ ላይ። አሜሪካ ጸጥታ ነው። ኢየሱስ ያማልዳል አያማልድም መጨቃጨቂያ መነታረኪያ ሆኖ አያውቅም። አውሮፓ ጸጥ ረጭ ያለ ነው። መጨቃጨቂያ መነታረኪያ ሆኖም አያውቅም። ወደ እስያም ሂድ ራሷ ራሽያን ጨምሮ እነ ዩክሬን በሙሉ መጨቃጨቂያ አይደለም። የሶሪያ ኦርቶዶክስ የግብፅ ኦርቶዶክስ መጨቃጨቂያ አይደለም። የኢየሱስ አማላጅነት አውስትራሊያና መጨቃጨቂያ አይደለም። ወደ ኮሪያ ምና ብቻ ክርስቲያኖች አሉበት የተባለ ፊሊፒንስ በጣም ብዙ ካቶሊካውያን ያሉበት እነ ቬትናም መጨቃጨቂያ አይደለም። ኢየሱስ ያማልዳል አያማልድም ግጥም አድርጎ እንደሚያማልድ መጽሐፉ የተጻፈውን እውነት ጨልጠው ነው የሚያሙት። እኛ ጋር አለን ኢትዮጵያ እንዴ ምንድን ነው እንዴ ምንድን ነው? ሊቀ ካህናቱ ስለ ራሱ ኃጢአት መስዋዕት አቅርቦ ኃጢአቱ ከነጻለት በኋላ ኃጢአቱ ከተከደነለት ከተሸፈነለት በኋላ ንጹሕ ሆኖ እስራኤልን ወክሎ ስለ እስራኤል መስዋዕት የጥጃውን ወይም የበጉን ደም ይዞ ገብቶ በእግዚአብሔር ፊት ሲቆም ያ ነው ማማለድ። መንበርከክ፣ መለመን፣ መጸለይ የሚሉት ግንዛቤዎች ሊቀ ካህናት በቅድስተ ቅዱሳን እንደሱ ስለማድረጋቸው ምንም አይነት ኤቪደንስ የለንም። ክፍሉ የሚናገረው ስለ ልመና ነው። እስቲ ክፍሉን ተርጉሙት ስትባሉ ስለ ልመና ነው ተብሎ ከዛ ደግሞ ግን አይለምንም ማለት ጽሁፉ ምንም ጥቅም ለስ ነው፣ ጥቅም የሌለው እንትን ነው እንደማለት ነው። ጥቅም የሌለው ነው ከማለት አይተናነስም። ምክንያቱም አይለምንም ክፍሉ ይለምናል ነው የሚለው ቃሉ ተብሎ ከዛ ግን ኢየሱስ ግን ልመናን አያቀርብም ማለት የተጻፈው ነገር ምንም ጥቅም የለውም ከማለት አይተናነስም። 2000 years later እንግዲህ እኔ ይለምናል የሚል አላገኘሁም። ይቅርታ እንግዲህ እነማን እንዳሉ ባላቅም ከየትኛውም ቤተ እምነት ያሉ ሰዎች ይህንን ቢሉም ኢየሱስ ክርስቶስ እየወደቀ እየተነሳ ባይሆንም እንኳን አላር መንገዱ እንደዛ ባይሆንም እንኳን ይለምናል የሚለው ትምህርት መጽሐፍ ቅዱስ ውስጥ አይደለም። ማንን ነው የሚለምነው? ለምንስ ነው የሚለምነው? ራሱ ማለት ይሄ እንትን ወርክአውት ራሱ አያረግም በተለይ ከክርስቶስ ጋር እና ከክርስቶስ ባህሪ ጋር። ስለዚህ ይሄ ይለምናል የሚለው ነገር አውዳዊ ፍቺ የለውም ማለት ሮሜም ጋር ብትሄዱ ዕብራውያንም ጋር ብትመጡ ኢየሱስ ክርስቶስ ይለምናል የሚል ትርጉም የለው አይሰጥም። ቃሉ ኢንቱካኖ የሚለው ቃል ይለምናል ተብሎ ሊተረጎም የሚችልበት አውድ አለ። በቃ እሱን አንክድም። ግን አውዱ አሁን ይሄኛው አውድ የዚህ የሊቀ ክህነታዊ አውድ ግን ይለምናል ብላችሁ ራሱ በግድ ብታስገቡት አይመጣም። ማለት ለዘወትር ይለምናል ጭራሽ ከባድ አደጋ ነው የምትፈጥሩት። ስለዚህ አይመጣውም ማለት ነው። ለዛም ይመስለኛል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ ያስታርቃል አድርጋ የተረጎመችው በ2000 በሚሊኒየሙ ትርጉም ላይ ማለት ነው። አብን ይለማመጣል ማለት ነው። አብራራው ይለምናል ማለት ምን ማለት ነው? ይለማመጣል ማለት አብራራው ይለምናል አይ ቃሉን እኮ ይለማመጣል ብለህ ተናግረሃል አይደል? ምን ማለት ነው? አይ ይለምናል ከሚለው አንጻር ነው የጠየቁኝ። ይለምናል ከሚለው አንጻር ነው የጠየቁኝ። ይለምናል ማለት ምን ማለት ነው ተብለህ ስትጠየቅ ይለማመጣል አልክ። ይለማመጣል ማለት ምን ማለት ነው? ይለማመጣል አሉኝ። ስለዚህ ይለምናል ከሚለው አንጻር ነው እየጠየቁኝ ነበር። ይለምናል አልኩኝ። ይለምናል አሉኝ። ይለማመጣል አይለማመጥም? ድሮ እኮ ይለምናል አይለምንም ሳይሆን ይለማመጣል አይለማመጥም ነበር እኮ ይይቱ። በዚህ ቢያበቃ ጥሩ ነበር። እያንዳንዳችሁ ወደ ቤታችሁ ትሄዱ ነበረ። ሌላ አለ ስልህ አታም ስልህ ብራዘር አታመልጥ። እሺ ቆይ አንድ እዚህ አካባቢ ያሉ ጀማዎች ያቸው እንግዲህ እዚህ ጋር ቀለሜ አለ፣ እዚህ ጋር ሃኔል አለ፣ እዚህ ጋር ዜዶም ይባላል፣ እዚህ ጋር ዳኒ እውነት ለሁሉም ይባላል፣ እዚህ ጋር አማን ሻሎም ቪዲዮ ከፋች ነው። እሺ ስሙ በደንብ። አዎ እዚህ ጋር የሌለ ቲም የለም ማለት ነው። እቲ ዝኹንን ከመን እዩ የሚኮንንስ ማን ነው? ክርስቶስ ኢየሱስ እቲ ዝመተ ክርስቶስ ኢየሱስ ያ የሞተው እረ ካብ ሙታት እኳ ዝተንስአ ከሙታንም እንኳን የተነሳ አብ የማን አምላኽ ኮይኑ እውን ምእንታና ዝልምን ዘሎ እዩ። በአብ ቀኝ ሆኖ ስለኛ እየለመነ ያለ ነው። አሜን። ቀለሜ
በአብ ቀኝ ሆኖ እየለመነ ያለ ነው ሲባል ይኸው እያለ ነው ያ አለ። እሺ ቀጥሎ እንስማ። ጭራሽ ዝልምን ማለት በትግርኛ አሁን እስቲ ትግርኛው ይጣ ተብሎ እኮ ነው። ድሮ በቃ አረ እንዴት ይለምናል ብለን ስለምንከራከራቸው ይኸው እስቲ በትግርኛው እስኪ በኦሮምኛው ነበር የሚሉት የሚለምን የሚለውን ለመፈለግ ማለት ነው። ስለዚህ አሁን ተሰበሰቡና ትግርኛ የሚያነብ ሰው ፈልገው ትግርኛውን ሲያነቡት ዝልምን ዘለዩ የሚል አገኙና እልልልልልል እያሉ ማ ትግርኛውም የተተረጎመበት እዚህ ጋር ምንድን ነው የሚለው? አሁን ተናጋሪው መቼስ ትለዩታላችሁ። አማን ሻለም ነው። እሺ እሷን ቦታ እንግዲህ እኛም እናውቃታለን። እስቲ ሀኔል በላ ዝልምን ዘለዩ እውነት ነው። ድሮ እችን ቃል ራሱ በትግርኛ እኛ እናውቃታለን። በቃ ይለምናል ለማለት ቃሏን ሸምድደዋታል በትግርኛ ራሱ ማለት ኔክስት ኦሮምኛ የሚለምን ማለት ነው። ምክንያቱም ክፍሉ የሚናገረው ስለ ልመና ነው። እስኪ ክፍሉን ተርጉሙ ስትባሉ ስለ ልመና ነው ተብሎ ከዛ ደግሞ ግን አይለምንም ማለት ጽሁፉ ምንም ጥቅም ለስ ነው። ቃሉ ይለምናል እያለ አይለምንም ምትሉ ከሆነ ስለዚህ ጽሁፉ ጥቅም አልባ ነው እያላችሁ ነው ይላል። ሀኒ የለም ጥቅም የሌለው እንትን ነው እንደማለት ጥቅም የሌለው ነው ከማለት አይተናነስም። ምክንያቱም አይለምንም ክፍሉ ይለምናል ነው የሚለው ቃሉ ተብሎ ከዛ ግን ኢየሱስ ግን ልመናን አያቀርብም ማለት የተጻፈው ነገር ምንም ጥቅም የለውም ከማለት አይተናነስም። እኔ የጠየቅኩ አሁን ኢየሱስ ይለምንልሃል ብዬ ነው። አሁን ማይለምንበት ምክንያት ምንድን ነው? ጭራሽ ዶክተር ዳኒ ይሄ ደግሞ ዶክተር ዳኒ ነው። የማይለምንበት ምክንያት ጭራሽ ምንድን ነው ይላል። እሺ እንግዲህ እኔ ይለምናል የሚል አላገኘሁም። ይቅርታ እንግዲህ እነማን እንዳሉ ባላቅም ከየትኛውም ቤተ እምነት ያሉ ሰዎች ይህንን ቢሉም ኢየሱስ ክርስቶስ እየወደቀ እየተነሳ ባይሆንም እንኳን አላል መንገዱ እንደዛ ባይሆንም እንኳን ይለምናል የሚለው ትምህርት መጽሐፍ ቅዱስ ውስጥ አይደለም። ማንን ነው የሚለምነው? ለምንስ ነው የሚለምነው? ራሱ ማለት ይሄ እንትን ወርክአውት ራሱ አያረግም በተለይ ከክርስቶስ ጋር እና ከክርስቶስ ባህሪ ጋር። ስለዚህ ይሄ ይለምናል የሚለው ነገር አውዳዊ ፍቺ የለውም ማለት ሮሜም ጋር ብትሄዱ ዕብራውያንም ጋር ብትመጡ ኢየሱስ ክርስቶስ ይለምናል የሚል ትርጉም የለው አይሰጥም። ቃሉ ኢንቱካኖ የሚለው ቃል ይለምናል ተብሎ ሊተረጎም የሚችልበት አውድ አለ። በቃ እሱን አንክድም። ግን አውዱ አሁን ይሄኛው አውድ የዚህ የሊቀ ክህነታዊ አውድ ግን ይለምናል ብላችሁ ራሱ በግድ ብታስገቡት አይመጣም። ማለት ለዘወትር ይለምናል ጭራሽ ከባድ አደጋ ነው የምትፈጥሩት። ስለዚህ አይመጣውም ማለት ነው። ለዛም ይመስለኛል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ ያስታርቃል አድርጋ የተረጎመችው በ2000 በሚሊኒየሙ ትርጉም ላይ ማለት ነው።